በፖፖ ላይቭ የሰራችሁትን ገንዘብ እንዴት ዊዝድሮ ማድረግ እንዳለባችሁ በዛሬው ቪዲዮ በደንብ አሳያችኋለሁ። ኢንታችሁን ወደ ኮይን ለመቀየር ምን ማድረግ እንዳለባችሁ በጣም ቀላል ነው ላሳያችሁ። ስለዚህ መጀመሪያ ምን ታደርጋላችሁ? ዳይሬክት ተመልከቱ። እዚህ ጋር ፖይንት የሚለውን ነክታችሁ ፖይንቱን ወደ ኤክስቼንጅ ፖይንትስ ፎር ኮይንስ የሚለውን ስትነኩት ይቀይርላችኋል። ግን አያችሁት እዚህ ጋር እንደሚያደርገው ሁሉ 92,000 አድርጎ ነው የሚቀይርባችሁ። እኔ አሁን የማሳያችሁ ግን ወደ 97,500 አድርጎ እንዲቀይረው ነው ማለት ነው። ስለዚህ ወደ 5,000 ከምናምን ሴቭ ታደርጋላችሁ አሁን በማሳያችሁ ነገር። ስለዚህ ሁላችሁም ስትቀይሩ ካሁን በኋላ እንደዚህ ነው የምትቀይሩት ማለት ነው። እንዴት ነው የሚቀየረው የሚለውን አብረን እናያለን። ስለዚህ ባክ ትሉትና መጀመሪያ ፖይንታችሁን ወደ ኮይን መቀየር የምትፈልጉ በሙሉ ምን ታደርጋላችሁ? ኮይንስ ትሬዲንግ የምትላለች አይደል? እዚች ጋር እሷን ትነካላችሁ። ከዛ በኋላ ቶፕ አፕ የምትላለች እዚች ጋር አይደለ? ቶፕ አፕን ትነካላችሁ። ከዛ በኋላ አያችኋት እዚች ጋር USDT የምትላለች አይደል? USDT ትነካላችሁ። ከዛ እዚህ ጋር ኮንትራት አድሬስ አለ። ኮንትራት አድሬስ ኦር ደግሞ እዚህ ጋር የምታዩት ሊንኩን ኮፒ ትሉታላችሁ ማለት ነው። ከዛ ኮፒ ይላችኋል። ምን ታደርጋላችሁ? ከዛ USDT መሆኑን ቼክ አድርጋችኋል። USDT ከዛ እዚህ ጋር ኮፒ የምትለውን አድሬስ እሷን አንዴ ትነካላችሁ። ኮፒ ያላላችሁ ከዛ ባክ ትሉና ትመለሱና ከዛ ምን ታደርጋላችሁ? ፖይንትስ የምትለዋን ትነካላችሁ። ፖይንትስ የምትለዋን ከነካችሁ በኋላ ምንድነው የምትሉት? ዊዝድራው ናው ነው የምትሉት። እሺ ዊዝድራው ናው የምትለዋን ትነካላችሁ። ከዛ በኋላ እዚች ጋር አድ ፔመንት ሜተድ የሚል አለ አይደለ? ስለዚህ አድ ፔመንት ሜተድ የሚለውን ትመርጣላችሁ። ስለዚህ አሁን ስትመርጡ እዚች ጋር USDT የምትሏን ነው ማለት ነው። ወደፊት ግን እናንተ ተመልከቱት እዚህ ጋር እንዴ ወደፊት ግን እናንተ ገንዘባችሁ ማውጣት ከፈለጋችሁ እዚህ ጋር USDT የምትሏን ትቀይሯታላችሁ። ገባችሁ አይደለ? ስለዚህ ግን አሁን እኛ የፈለግነው ፖይንትን ወደ ኮይን መቀየር ስለሆነ እና 2,000 ምናምን ብቻ ፊ እንዲኖረው ለማድረግ ስለሆነ 8,000 የሚቆርጠው ወደ 2,000 ከምናምን ሚኒማይዝ እያደረግነው ስለሆነ ቅድም ኮፒ እንዳደረጋችሁት USDT ሆነ አይደል ያደረጋችሁ። ስለዚህ USDT የምትሏን ትነካላችሁ። ይቺን ማለት ነው ባይንድ ትሉታላችሁ። ከዛ እንደዚህ ነው የሚመጣላችሁ። ለምን? ፓስዋርድ ስላላስቀመጣችሁ። ስለዚህ ጎቱ ሴቲንግ ትሉታላችሁ። ፓስዋርድ ያላስቀመጣችሁ ልጆች ከዛ በኋላ የራሳችሁን ፓስዋርድ ትሰጡታላችሁ። የራሳችሁን ፓስዋርድ መቼም የማትረሱትን ትሰጣላችሁ። ግልጽ ነው አይደለ? ከዛ መጀመሪያ አስገባችኋል። ከዛ ኮንፈርሜሽን ደግሞ መለሳችሁ ትክክለኛው የሚመስላችሁን ታስቀምጣላችሁ። ከዛ ሰክሰስፉሊ አለኝ ማለት ነው። አያችሁ አይደለ? ስለዚህ ፓስዋርድ ተቀመጠ። አሁን USDT የምትሏን እንነካታለን። USDT የምትሏን ከነካን በኋላ ይሄው ቅድም ያስገባነው ፓስዋርድ ተጠየቅን። ስለዚህ እናንተ እዚህ ጋር ቅድም ያስገባችሁትን ፓስዋርድ ታስገባላችሁ ማለት ነው። ለአንዴ ብቻ ነው የሚጠይቃችሁ። እሺ ይሄ ፓስዋርድ ስለሌለው መቼስ ፈንድ ስታደርጉ ምናምን ፓስዋርድ ያስፈልገው የለ። ስለዚህ ስለሌለው መምጣቱ አይቀርም። አንዴ ብቻ ታስገባላችሁ። ከዚህ በኋላ ይጠይቃችሁ። ስለዚህ ኮንትራት አድሬስ አስገባ የሚልክ ቦታ ላይ ቅድም ያንተን ያላችኋትን ጫን አድርጋችሁ ይዛችሁ ፔስት ትሉታላችሁ ማለት ነው። ይሲ ቅድም ኮፒ አድርገናት የመጣናት አለቻል። ስለዚህ እሷን እዚህ ጋር ጫን አድርጋችሁ ይዛችሁ መጣችሁ ፔስት ታረጉና ከዛ ሰሚት ትሉታላችሁ። ከዛ በኋላ ቼክድ ብሎ እዚች ጋር ይቆጥርና ልክ 0 ሲሆን ቼክድ ትሉታላችሁ። አያችሁ ሰክሰስፉሊ ባይንድ አደረገ ማለት ነው። ስለዚህ አሁን ማውጣት ፈለጋችሁ አይደለ? በቃ አሁን ቅድም ያልኳችሁ መንገድ አለ። ኤክስቼንጅ ፖይንትስ ፎር ኮይንስ የሚለው ነገር አለ አይደለ? ስለዚህ አሁን እናንተ በቀላሉ ዊዝድሮው ማድረግ ትችላላችሁ። ዊዝድሮው ስትሉት ቀጥታ ወዴት ነው የሚሄድላችሁ? ወደ ኮይኑ ቦታ ነው የሚሄድላችሁ። እሺ በUSDT ኮኔክት። ስለዚህ ዊዝድራው ነው ትሉታላችሁ። ዊዝድራው ነው ካላችሁ በኋላ አማውንት ጻፊልኝ ይልካል። አማውንት ስትጽፉ እንደዚህ ትሉታላችሁ። ለምሳሌ $10 ነው የምትችሉት። 10 20 30 40 ነው የምትችሉት። ምክንያቱም 100 ሺህ ካላችሁ 10 200 ሺህ ካላችሁ 20 300 ሺህ ካላችሁ 30 እንደዛ ነው የምትችሉት እንጂ 15 25 አትችሉም። ስለዚህ ሰሚት ትሉታላችሁ። ልክ ሰሚት ትሉ ዊዝድራው አማውንት ይልና $10 አይደል 100 ሺህ አለኝ ቅድም አይታችሁታል። ኮንፊርም እለዋለሁ። ከዛ በኋላ አያችሁት ወደ ስንት ያደረገ 97,536 አድርጌ እቀይርልካለሁ እያለኝ ነው። አያችሁት አይደለ? ስለዚህ ምንድነው የምትሉት እዚህ ጋር ኤክስቼንጅ ኮይንስ ፎር ኮይን ምንድነው ኤክስቼንጅ ኮይንስ ትሉታላችሁ ማለት ነው። ከዛ በኋላ ቅድም ማረጋገጫ ፓስወርድ አለ አይደለ? 12 ከዛ በኋላ የኔ እንትን ነው እሱን ታስገባላችሁ። ፓስወርዳችሁን ትሞሉና ታስገባላችሁ። ከዛ ሰክሰስፉሊ ራሱ ይላችኋል ማለት ነው። አሁን እኔ መቀየር ማልፈልግ ተውኩት ማለት ነው።